ዛሬ የምለቀው ቪዲዮ ለአብርሽና ለሩታ ነው። በጣም አዝኛለሁ። ዳኒ እንዲህ ብሎ በመምጣቱ የኔ ልጅ ነው እኔን ይመስላል ብሎ ደግሞ ክብሪትና እሳት ይዞ ጭድ ይዞ በእነ አብርሃም ቤት በሩታ ቤት በመምጣቱ እጅግ በጣም አዝኛለሁ። ምን አይነት እድል ነው እንዴ? ዩቲዩበር ሲባል እንዲያው ነገር ብቻ ማገናኘት ነው እንዴ? ማጣላት ነው እንዴ ስራው? ለምንድን ነው እንደዚህ የሚደረገው? ደግሞ ልጁን ጭራሽ ተስፋ ሊያስቆርጠው ልጁን ሊቀማው ይመጣል እንዴ? ዲኤንኤን እኮ አለ ዛሬ። ማፈሪያ ነው። እኔ በጣም ማፈሪያለሁ በእውነት። እንዴት ነው እንደዚህ አይነት ስራ የሚሰራው? ኧረ ስለ እግዚአብሔር እንደው ሀቅን ይዛችሁ ስሩ ዩቲዩበሮች፣ ሀቅን ይዛችሁ ስሩ። መዋረድ ይኖራል። አሁን ቴክኖሎጂ እኮ ነው ሀገሩ። ሰለጠን እኮ አሁን እንዲያው በውርጭፍኑ አርግዛ ዞር ብሎ ያላያት እንደገና መልሳ ደግሞ ወልዳ ቤት ሰጥቷት ቤት ገዝቶላት ኑሮዋን ስትይዝ ደግሞ ዳኒ እንደገና ይመጣል ልጄ የኔ ነው ብሎ እንዴ? ልጄን በድያለሁ እሷን በድያለሁ ከጎኗ ስላልሆንኩ ብሎ ይመጣል እንዴ? እዛ ከማንም ጋር ሲያገባ ሲፈታ ሲጨማለቅ ኖሮ ደግሞ እንደገና ወዴት ነው የሚመጣው? አብርሃም መጫወቻ ነው እንዴ? እንዴ ተራ በተራ እንደ ደስታ እንደ አብርሃም ማነው ዳንኤል ተብሎ እየመጡ የሚጫወቱባት እሷ መጫወቻ ናት እንዴ? እንዴት ነው ሞራል የሌላት እንዴ? ድሮ ጎበዝ ልጅ ነበረች። ምን ሆና ነው? ኧረ ሩታ ከላይሽ ላይ አስወግጂው። ስቀሽ አትቀበዩ። ዛሬ ልጅ ሰጥተሽ አሳቅፈሽ ስቀሽ በቤትሽ መቀበልሽ እኔ ያዝኛለሁ። የአብርሃምን አይጎዳም፣ አንቺን ነው የሚጎዳው። ሰው እንዲጠላሽ ነው የሚያደርግሽ። ሩታ ኧረ ተይ ልጄ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ቀልብ ይመልስ። እኔ አልሰማም። ወላጆችሽ፣ ቤተሰቦችሽ፣ እህቶችሽ ሁሉ አክስትሽ በሙሉ አብርሃምን ለማስታረቅ እየተረባረቡ ጭራሽ ልጄ ነው ብሎ ዳንኤል ይመጣል እንዴ? እንዴ አብሾ ነው እንዴ? ዩቲዩብ ስራ እንደው ብር ለማግኘት አብሾ ነው እንዴ? ማስተዋልን አይሰጥም እንዴ? ጭንቅላት ይበጠብጣል እንዴ? እንዴት ነው? እኔ ብዙ ሰርታችሁ ብዙ የበላችሁ እኔ እንኳን ለመብላትም ለመድረስም ያልቻልኩ ስለሆነኝ እኔ ስለ እውነት ነው የምናገረው እንጂ እዚህ ጥቅም አገኛለሁ ብዬ እኔ ብዙም ሰብስክራይብ የለኝም፣ እኔም ተጠቃሚም አይደለሁም። ግን የሚሰራው ስራ እውነቱ አይሰራምና እባካችሁን የማይሆን ስራ አትስሩ። ያስወቅሳችኋል፣ ያስንቃችኋል። ደህናዎቹ በእናንተ ስም መወቀጥ መሰደብ የለባችሁም። ዩቲዩበር ይሄ ነው፣ ቲክቶከር እንደዚህ ናቸው እየተባላችሁ እየተሰደባችሁ ከምትኖሩ አቋም ይዛችሁ ኑሩ። በአቋም ተመሩ። በጣም ያስጠላል። እግዚአብሔር በሚያውቀው